አሁን ሃፍ ዌቭ ሬክቲፋየር በምንጠቀምበት ሰዓት ላይ ምንድነው የሚሆነው ማለት ነው? ሲኑሶይዳል የሆነ ኢንፑት ነው የሰጠነው፣ እዚህ ላይ ሳይን ዌቭ ነው የሰጠነው። በዚህ ውስጥ ማለፍ የሚችለው ደግሞ ፖዚቲቭ ብቻ ነው አይደለ እንዴ? ስለዚህ ጀርሜኒየም ሲሆን ስንት ነው ሚኒመም ቮልቴጅ ያልኳችሁ? 3 አይደለ? ሲሊከን ሲሆን 7 አይደለ? ስለዚህ ያንን ቮልቴጅ ካወቅን ምን ያደርጋል ማለት ነው? ዳዮዱ ከዜሮ ፖይንት ተነስቶ ቮልቴጁ እየጨመረ መጥቶ 0.7 ቮልት አካባቢ ሲደርስ ምን ማድረግ ይጀምራል ማለት ነው? ፎርዋርድ ማድረግ ይጀምራል። ያ ማለት ምን ማለት ነው? በዚህ ጋር የሚያልፈው የሆነ ፒክ ቫልዩ ላይ ይደርሳል ማለት ነው። ከዛስ ምን ይሆናል? እየቀነሰ ሲመጣም ደግሞ እዚህ ጋር ያለው ፎርዋርድ የሚያደርገው ቮልቴጅ ተመልሶ ወደ ምን ይመጣል? ወደ ዜሮ ይመጣል ማለት ነው። ከዛስ ከዜሮ መጥቶ ደግሞ ወደ ሚን ይወልዳል። ይሄ 110 ቮልት ፖዚቲቭ ነው፣ እቺ ደግሞ ማይነስ 110 ናት። ሰው ምን ሆነ ማለት ነው? እዚህ ፖይንት ላይ ደረሰ። እቺ ሚኗ በዚህ ውስጥ ፎርዋርድ ማድረግ አትችልም። ለምን? ሪቨርስ ቢያስ ስላልሆነ። ስለዚህ እቺን ስቴት ዜሮ ሆና ትቆያለች ማለት ነው። ሁለተኛው ሳይክል እዚህ ላይ እስኪደግም ድረስ ባለው ታይም ላይ ዜሮ ሆና ትቆያለች። ስለዚህ ሃፍ ዌቭ ሬክቲፋይ ያደርጋል ማለት ነው።